ሰላም ጤና ይስጥልኝ። በዚህ ቪዲዮ ስለ የቅድሚያ የጽሑፍ ማሳሰቢያ እንወያያለን። በአካል ጉዳተኞች ተኮር የትምህርት መርሃ ግብር ውስጥ ስለ ቅድሚያ የጽሑፍ ማሳሰቢያ ሰምተው ይሆናል። የአካል ጉዳተኞች ተኮር የትምህርት መርሃ ግብር የሚተዳደርበት ሕጎች እንዴት እንደምንጠቀማቸው በአካል ጉዳተኞች ትምህርት ሕግ ውስጥ ተጠቅሷል። ስለ አካል ጉዳተኞች ትምህርት ሲወራ ስለ ቅድሚያ የጽሑፍ ማሳሰቢያ ሰምታችሁ ይሆናል። ቅድሚያ የጽሑፍ ማሳሰቢያ ማለት ቀደም ብሎ የሚሰጥ የጽሑፍ ማሳሰቢያ ሲሆን ወላጆችና አሳዳጊዎች የአካል ጉዳተኞችን ሕጋዊ መማር መብትን በተመለከተ ማወቅ ያለባቸውን አስፈላጊ ጉዳይ ነው። ነገሩ ፒ ብቻ በማሰብ እና ሌሎች ቃላትን በማስቀጠል ትርጉም ሰጥቶ በቀላሉ እንደምንረዳው አይደለም። ቅድሚያ የጽሑፍ ማሳሰቢያ ማለት ቀደም ብሎ የሚሰጥ የጽሑፍ ማሳሰቢያ ማለት ነው። ይህ በጽሑፍ የሚሰጥ ማሳሰቢያ የአካል ጉዳተኛ ሕፃናት የትምህርት መርሃ ግብር ላይ ስለ መታወቂያ፣ ግምገማ፣ ምደባ ወይም አገልግሎት አስመልክቶ የሚደረግ ማስተካከያ ወይም ለውጥ ከመደረጉ በፊት ወይም ለውጥ እንዳይደረግ ተቃውሞም ካለ ለለውጥም ይሁን ማሻሻያ ከማድረግ በፊት ወይም ለውጡን አለመቀበልን በጽሑፍ ስለ ለውጡ ማብራሪያ ማግኘት ማለት ነው። በማንኛውም ጊዜ ትምህርት ቤቱ በሕፃኑ የትምህርት መርሃ ግብር ላይ ስለ ሕፃኑ ምደባ ወይም ሌሎች አገልግሎቶችን ላይ ጭማሪ ወይም ለውጥ ወይም ተቃውሞ ከማድረጉ በፊት ቅድሚያ የጽሑፍ ማሳሰቢያ ለወላጅ ወይም ለአሳዳጊ ማቅረብ የግድ ይላል። እርሶም እንደ ወላጅ ወይም እንደ አሳዳጊ ቅድሚያ የጽሑፍ ማሳሰቢያ በማንኛውም ጊዜ ትምህርት ቤቱን መጠየቅ ይችላሉ። ይህም በሕፃኑ የትምህርት መርሃ ግብር ላይ ማሻሻያ፣ ለውጥ ወይም ትምህርት ቤቱ የሚያደርጋቸውን ለውጦች እምቢ ማለት ይችላሉ። ለምሳሌ ትምህርት ቤቱ ለሕፃኑ ተጨማሪ አገልግሎት እንዲሰጥ መጠየቅ ይችላሉ። ትምህርት ቤቱ ደግሞ ቢቃወም እርስዎ ተጨማሪ አገልግሎት መጠየቅዎን ትምህርት ቤቱ ደግሞ መቃወሙን በጽሑፍ እንዲያሳውቅ መጠየቅ ያስፈልጋል። በዚያ ሰነድ ላይ ትምህርት ቤቱ ለምን እንደተቃወመ ማብራሪያ መስጠት ይጠበቅበታል። ትምህርት ቤቱ በማንኛውም ጊዜ የትምህርት መርሃ ግብር ላይ ለውጥ የሚያደርግ ከሆነ ቅድሚያ የጽሑፍ ማሳሰቢያ የመስጠት ኃላፊነት አለበት። ሆኖም ወላጅም በማንኛውም ጊዜ ለጠየቁት አገልግሎት ትምህርት ቤቱ እምቢ ካለ ቅድሚያ የጽሑፍ ማሳሰቢያ መጠየቅ ሁሌም ይችላሉ። እርሶም ጥያቄዎትን በጽሑፍ እንዲያቀርቡ ይመከራሉ። የቅድሚያ የጽሑፍ ማሳሰቢያውን ለመጠየቅ ምቾት ካልተሰማዎት ሁሌም የጠበቃ እገዛ መጠየቅ ይችላሉ። ትንሽዬ ምስጢር ልንገራችሁ። እርስዎ ለጠየቁት ለውጥ ትምህርት ቤቱ እምቢ ማለቱን በጽሑፍ እንዲያሳውቅ መጠየቀው ምናልባትም ትምህርት ቤቱ ሀሳቡን እንዲቀይር ሊያደርገው ይችላል። እንደ ወላጅም ትምህርት ቤቱ መብቶን ጠንቅቀው እንደሚያውቁ ፍንጭ ይሰጣል። ስለዚህ ትምህርት ቤቱ እርስዎ ላቀረቡት ጥያቄ መልስ መስጠቱ እርሶም መጠየቆም ሰነድ ሆኖ ትምህርት ቤቱ ደግሞ ለምን እምቢ እንዳለ ከነ ማብራሪያው በጽሑፍ አቅርቦ ማረጋገጥ ይጠበቅበታል። ይህም ሰነድ ሆኖ ይቀመጣል ማለት ነው። ወላጅ ወይም ጠባቂ የጠየቃችሁትን ጉዳይ አሉታዊ ምላሽ ከተሰጠው በማንኛውም ጊዜ የቅድሚያ የጽሑፍ ማሳሰቢያ መጠየቅ ይችላሉ። በነባር አገልግሎት ላይም ተጨማሪ ሰዓት ጠይቀው ትምህርት ቤቱ እምቢ ካለ ቅድሚያ የጽሑፍ ማሳሰቢያ መጠየቅ ይችላሉ።
በሕፃኑ ላይም ተጨማሪ አገልግሎት ጠይቀው ትምህርት ቤቱ እምቢ ካለ የቅድሚያ ጽሑፍ ማሳሰቢያ መጠየቅ ይችላሉ። የሕፃኑ ምደባ እንዲቀየር ጠይቀው ትምህርት ቤቱ እምቢ ካለ አሁንም የቅድሚያ ጽሑፍ ማሳሰቢያ መጠየቅ ይችላሉ። ትምህርት ቤቱ ለጠየቁት አገልግሎቶች እምቢ ካለ የቅድሚያ ጽሑፍ ማሳሰቢያ የመጠየቅ መብት አሎት። የቅድሚያ ጽሑፍ ማሳሰቢያን መጠየቅ ለጠየቁት ጥያቄ ሁሌም አዎንታዊ ምላሽ ያገኛሉ ማለት ባይሆንም ቢያንስ ትምህርት ቤቱ የጠየቃችሁትን ጥያቄዎች ለምን እምቢ እንዳሉ እርሶም ከሚገምቱት ምክንያቶች ባለፈ ከነማብራሪያው በሰነዱ ላይ ይገልጹታል። ትምህርት ቤቱ የቅድሚያ ጽሑፍ ማሳሰቢያ ስልክ የመጨረሻው ገጽ ክፍል ወላጆች ለውጡን ተቀብያለሁ ወይም እቃወማለሁ የሚለውን መሙላት ይጠበቅባቸዋል። በትምህርት መርሃ ግብሩ ሰነድ ላይ የተካተቱትን ጉዳዮች ከተስማሙ እስማማለሁ የሚለውን ይምረጡ። ካልሆነ ደግሞ አልስማማም ወይም እቃወማለሁ የሚለውን በመምረጥ ሰነዱን ወደ ትምህርት ቤቱ መመለስ ያስፈልጋል። ይህ ካልሆነ ግን ትምህርት ቤቱ ለውጡን እንደ ተቀበላችሁ ያስብና መርሃ ግብሩን ወዲያውኑ አውቶማቲክሊ ስራ ላይ ያውለዋል። ከዚህ ጋር ተያይዞ አንድ የተለየ ጉዳይ የቅድሚያ ጽሑፍ ማሳሰቢያው የሕፃኑን የመጀመሪያው የግምገማ እቅድ ወይም የመጀመሪያው የትምህርት መርሃ ግብሩ ከሆነ ግን ወላጅ ወይም አሳዳጊ እስካላጸደቀ ድረስ ሰነዱ ስራ ላይ አይውልም። ይህ የመጀመሪያው ካልሆነ ግን የግምገማ እቅዱም የትምህርት መርሃ ግብሩም ወላጅ ወይም አሳዳጊ እምቢ አላጸድቅም እስካላለ ድረስ በቅድሚያ የጽሑፍ ማሳሰቢያ ሰነዱ ውስጥ የተካተቱት ነጥቦች ወዲያውኑ ስራ ላይ ይውላሉ። ቅድሚያ የጽሑፍ ማሳሰቢያው ከደረሳችሁ በሰነዱ ውስጥ የማትስማሙበት ነጥቦች ካሉ አለመስማማቶትን በጽሑፍ መግለጽ እጅግ አስፈላጊ ነው። ይህን ለማድረግ በሰነዱ ላይ እምቢ አልስማማም የሚለውን ሳጥን በመምረጥ ሰነዱን ደግሞ ወደ ትምህርት ቤቱ መላክ ያስፈልጋል። አሁንም በሰነዱ ውስጥ የማትስማሙበት ጉዳዮች ካሉ አለመስማማቶትን ገልጸው ሰነዱን ወደ ትምህርት ቤቱ ካልመለሱት ትምህርት ቤቱ ያቀረበው የእቅድ ሰነድ ውስጥ የተካተቱት ጉዳዮች ወዲያውኑ በ14 ቀናት ውስጥ ስራ ላይ ይውላሉ። ትምህርት ቤቱ ያቀረበውን የሰነድ እቅድ ለመቀበልም ይሁን ላለመቀበል ለመወሰን ድጋፍ ካስፈለጎት ሁሌም ጠበቃ ማነጋገር ይችላሉ። ያስታውሱ፣ በሰነዱ ላይ ተቃውሞ ካሎት አሁንም ሰነዱ ከደረሶት ቀን በ14 ቀናት ውስጥ ሰነዱን ፈርመው ወደ ትምህርት ቤቱ ካልመለሱ ሰነዱ ወዲያውኑ ስራ ላይ ይውላል። በመጨረሻም አሁን የቅድሚያ ጽሑፍ ማሳሰቢያ ምን አይነት ኃይለኛ መሳሪያ እንደሆነ በቂ ግንዛቤ እንዳገኙ ተስፋ እናደርጋለን። ሆኖም ግን በአጋጣሚ በርካታ ወላጆች ስለዚህ ጉዳይ በቂ ግንዛቤ የላቸውም። ስለዚህ የወላጆችን የቅድሚያ ጽሑፍ ማሳሰቢያን ጠቃሚነት ግንዛቤን ማስፋፋት አስፈላጊ ስለሆነ እርሶም ይህን መልእክት በማሰራጨት ይተባበሩ። ይህን ቪዲዮ ስላዳመጣችሁ እናመሰግናለን።